ዛሬ አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ እግዚአብሔርን ምን ጠየቃችሁት? ከጠየቃችሁትም እስቲ የጠየቃችሁትን ኮመንት ላይ አስቀምጡልኝ። ገንዘብ ነው? የጤንነት ጉዳይ ነው? አለማግባት ነው? የፈለጋችሁበት ቦታ አለመድረስ ነው? ቤት ነው? መኪና ነው? ምንድን ነው እግዚአብሔርን የጠየቃችሁት? ወይንስ አሁን ያለሁበትን ህይወት ጌታዬ ሆይ ቀይረው የመጨረሻ ህይወትን አኑረኝ ነው ያላችሁት? ምንድን ነው እሱ የጠየቃችሁት? እግዚአብሔር ለምን ዝም ይለናል? እግዚአብሔር በጠየቅነው ጊዜ ሁሉን ቻይ ሆኖ እያለ ለምን ዝም ይላል? እግዚአብሔርን በብዙ ጸሎት፣ በብዙ ልመና፣ በጾም፣ በጸሎት እግዚአብሔር ቤት በመመላለስ ዛሬ ባይዘዌ ወደ መንፈሳዊነቱ ትንሽ ጠለቅ ብለን በደንብ የምናወራበት በመገዛት ዝቅ በማለት በዚህ ሁሉ ሆነን እግዚአብሔርን በዝቅታ ሆነን የጠየቅነው ጸሎት ለምን ዝም አለ? የጠየቅነው ጥያቄ ብቻችንን መንገድ ላይ እየሄድን በአልጋችን ላይ ከቤተሰቦቻችን ጋር ሆነን በቤተ ክርስቲያን የጠየቅነውን ጸሎት ለምን እግዚአብሔር ዝም ይላል? እግዚአብሔር ሁሉን ቻይ አምላክ ሆኖ ስንጎዳበት የጠየቅነውን ጥያቄ የለመነውን ልመና ከሰዎች ሁሉ አንሰን ያ ነገር በህይወታችን ውስጥ እንደሚያስፈልግ እያወቀ እግዚአብሔር ዝም ለምን ይላል? የሁላችንም ጥያቄ ነው። እግዚአብሔር ለምን ይዘገያል? ለምን በጠየቅነው ጥያቄ ውስጥ ሁሉ እግዚአብሔር ለምን ዝም ይለናል? ሁላችንም የምንጠይቀው ጥያቄ እግዚአብሔርን ለመነነው ፈልገነው ለምን ዝም ይለናል? ዛሬ እነዚህን ሁሉ መልስ የምናገኝባቸው ሀሳቦች ላይ ነው በደንብ የምናወራው። አብራችሁ ስላላችሁ አመሰግናለሁ። በእምነት አያሌው ነኝ። ተከተሉ። የመጀመሪያው በህይወታችሁ ውስጥ እግዚአብሔር ዘግይቷል ወይንስ ዝም ብሏችኋል? የጠየቃችሁት ጥያቄ ዝም ብሏችኋል? እንኳን ደስ ያላችሁ። እግዚአብሔር ከእናንተ ጋር ጉዳይ አለው ማለት ነው። እግዚአብሔር በእናንተ ህይወት ውስጥ ሊሰራ የፈለገው ነገር አለ ማለት ነው። እንኳን ዘገየባችሁ። እግዚአብሔር የሚወደውንና ዓላማ ያለበትን ሰው ሁል ጊዜ ነገሩን ያዘገይበታል። ሁል ጊዜ ነገሩን ይጎትትበታል። የመጀመሪያው ነገር እግዚአብሔር ለእያንዳንዱ ነገር ጊዜ አለ። በእኛ ህይወት ውስጥ ለሚሆኑ ነገሮች የእኛን ጥንካሬ፣ የእኛን የህይወት ልምምድ ይፈልጋቸዋል። ደግሞ ለእያንዳንዱ ነገር እግዚአብሔር በህይወታችን ውስጥ ዓላማ ደግሞ አለው። ታችሁ ውስጥ የዘገየባችሁ ነገር እንዳለ እግዚአብሔር ዓላማ ስላለው በእናንተ ህይወት ውስጥ እግዚአብሔር ይህንን ሀሳብ የምትሰሙኝ በየትኛውም አይነት እምነት ውስጥ ያላችሁ ሰዎች እግዚአብሔር በህይወቱ ዓላማ ስላለው ነው የእናንተ ጉዳይ የዘገየው። አንዳንድ የምታውቋቸው ሰዎች ካጠገባችሁ ተነስተው ለማመን እስከሚከብድ ድረስ በህይወታቸው ሲቀየሩ የእናንተ ነገር የሚዘገይበት መንገድ እግዚአብሔር ዓላማ ስላለው፣ የእናንተ ነገር ትርኪ ሚርኪ ስላለው። ምን እግዚአብሔር ከነሱ ሰዎች ያነሰ ጸሎት ጸልያችሁ እንዳልሆነ ታውቁታላችሁ። ከነሱ ያነሰ የመንፈሳዊነት ሰውነት ኖሯችሁ ቀርታችሁ እንዳልሆነ ታውቃላችሁ። ለጾምና ለጸሎቱ እናንተ ትቀድማላችሁ። ቤተክርስቲያን ውስጥ ለመገኘት እናንተ ትቀድማላችሁ። ለመንፈሳዊ ነገር እናንተ ትቀድማላችሁ። እነዛ ሰዎች ዞር ብሎ እንኳን ወደ ቤተክርስቲያን አይደለም ወደ ጸሎት እንኳን ዞር ብሎ የሚያውቁ ሰዎች አይደለም። እነዚህ ሰዎች በህይወት መንገድ ለጥቂት ጊዜ የሚታዩ ሰዎች ናቸው። ትንሽ አግኝተው የሚጠፉ፣ ያገኙትንም ነገር በትርኪ ምርኪ ነገር የሚያጠፉ ሰዎች ናቸው። እግዚአብሔር ግን በብዙ ልመና በብዙ ጸሎት የጠየቃችሁት አምላክ ግን ዝም ሲል ይህንን በህይወታችሁ ውስጥ መረዳት አለባችሁ። እግዚአብሔር እየተመለከታችሁ፣ እግዚአብሔር ሊረዳችሁ እንደፈለገ ያንን ተረዳላችሁ። የእናንተ ነገር መታሸት፣ ማልቀስ፣ ሀዘን በዝቶበት ከሆነ እግዚአብሔር ያንን ነገር ሊጎበኘው ጊዜው ደርሶ፣ ሁለተኛ እግዚአብሔር በእናንተ ህይወት ውስጥ ጽናትን ይፈልጋል። ጽናት ለፈተና ብቻ አይደለም። ለምንማርበት ትምህርት ቤት ጸንተን ስላጠናን ጠንክረን የሆነ ነገር ስላደረግናል በዚህ ጸልየን በመጠየቅ ውስጥ ወይንም ደግሞ እግዚአብሔርን ዝምታ ባለበት ህይወት ውስጥ ጽናት ትልቁ የህይወት መንገድ ነው። አሁንም የማወራችሁ ከመጽሐፍ ቅዱስ ጋር የተገናኘ ሐና አንድ ልጅ እግዚአብሔርን ስለምን ፍናና ግን በላይ ተወልደው ነው። እሷ ጥያቄዋ ግን አሁንም እግዚአብሔር ዓላማ ያለበትን የእግዚአብሔር ሐሳብ ያለበትን በጊዜው በሰዓቱ ወደዚህ ምድር መምጣት ያለበትን ለሰዎችም ደግሞ ምክንያት መሆን ያለበትን ሰው እግዚአብሔር እንዲሰጣት ነበር በጽናት ስትጠይቅ ነበር። በሰዎች ፊት ጸሎቷ እንኳን መጠጥን የጠጣች እስከሚያስመስልባት ድረስ ብዙ ነገሮቿ ከሰውነት ጎዳና ውስጥ ወጥቶባት ጊዜዋን ጨዋታዋን ሁሉ ከእግዚአብሔር ጋር ያደረገች ሴት
በብዙ ሰዎች መካከል ውስጥ ብዙ ነገር እየተነቀፈች ብዙ ነገር እየተባለች ያለች ሴት ግን በጽናት ውስጥ ነበረች። በምትኖርበት አብራ በምታሳልፍበት አካባቢ ውስጥ በምታደርጋቸው በእያንዳንዱ ድርጊቶች ውስጥ ጎረቤቶቿ፣ ወዳጆቿ ብዙ ነገር እያሏት ባሉበት ሰዓት እሷ ግን አሁንም ከአምላኳ ጋር ሙጥኝ ብላ ጸንታ ነበር። በደንብ ጸንታ ነበር። ቀርባ ነበር። የበለጠ ለዞም ወደ ፈጣሪዋ ለማልቀስ ወደ ፈጣሪዋ ለመግባት ጭራሽ ምክንያቱ ነው። ታዲያ ወዳጄ፣ ታዲያ እህቴ በህይወታችሁ ውስጥ አልመለስ አልሆነ ያላችሁን ነገር እግዚአብሔርን ጠየቃችሁት፣ በጾምና በጸሎት እግዚአብሔርን ፊቱን ፈለጋችሁት፣ እግዚአብሔርን ጠራችሁት፣ ለብቻችሁ አወራችሁት፣ በመኝታችሁ አወራችሁት፣ በመንገድ ላይ አወራችሁት፣ በቤተ ክርስቲያን አወራችሁት፣ ጻፋችሁለት። አሁንም ግን መልሱ ዝም አለ። አሁንም ግን እግዚአብሔር ያንን ነገር ይፈልገዋል። ጽናታችሁን አሁንም ማየት እግዚአብሔር ይፈልጋል። አሁንም እግዚአብሔር ጽናታችሁን መመልከት ይፈልጋል። ወንድሜ እህቴ፣ ህይወታችሁን ከብዷችኋል፣ መልሳችሁ ዘግይቷል። እንኳን ዘገየባችሁ። እግዚአብሔር ያንን ነገር ድጋሚ እንዳትመለከቱት አድርጎ ሊቀይረው አስቡ። ሁልጊዜ እግዚአብሔርን ጠይቀ ነው ስላልሆነልን ማኩረፍ፣ ንግግራችንን መቀየር፣ እኔ እድሌ ጠማማ ስለሆነ ነው፣ እኔ ማንም ሰው ስለማይወደኝ ነው፣ እኔ ነገሬ እንደዚህ ስለሆነ ነው፣ የኔ ነገር እንደዚህ ብቻ ስለተደረገ ነው ብላችሁ ሁልጊዜ ምሬት ውስጥ አትግቡ። ሰው ያፉን ፍሬ ነው የሚበላው። በህይወታችሁ ውስጥ መጽናት ካቃታችሁ እንኳን ዝም በሉ። ሶስተኛው በህይወታችሁ ውስጥ መጽናት ካቃታችሁ ዝም በሉ። በህይወታችሁ ውስጥ ምንም አይነት ክፉ ነገር ወደ ፈጣሪያችሁ በሰውም ላይ አትናገሩ። አልተሳካላችሁ፣ አልሆነላችሁ፣ ዝም ብላችሁ ባላችሁ ነገር ኑሩ። ለምን መጽሐፍ ቅዱስ ከዚህ ክፍል በፊት በነበሩት ቪዲዮቼ ላይ ስለ አንደበት አውርቻችኋለሁ። ሰው ያፉን ፍሬ የጠራውን ነገር ያሰበውን ነገር እግዚአብሔር ሊሰጠው እንደሚችል፣ አንደበት ላይ ምን አይነት እሳት እንዳለ፣ የሰውን ሩጫም ሊገታ እንደሚችል፣ ሰውን ማዳንም መግደልም የሚችል አንደበት እንዳለን ተናግሬያለሁ። ከሆድ የሚወጣን ነገር እንዳለ መጠንቀቅ እንዳለብን ተናግሬ ነበር። በዛሬው ደግሞ ሐሳብ ላይ እግዚአብሔር ዝም ስላለ፣ እግዚአብሔር ጥያቄያችንን አልመልስ ስላለ፣ ስለዚህ መጽናት አለብን። ስለዚህ ዝም ማለት አለብን። ሶስተኛ ዝምታችን ውስጥ እግዚአብሔር በዛ ውስጥ መልስ አለው፣ መንገድ አለው። ስለዚህ አልሆነላችሁ፣ አልተደረገላችሁ፣ ከአምላካችሁ ጋር ጨርሱ። ወጣችሁ ግን ከአፋችሁ ክፉ ቃልን አትናገሩ። በሰማይም ላይ በምድርም ላይ በሰውም ልጆች ላይ እንዲሁም በፈጣሪያችሁ ላይ ኩርፊያም እንዲሁም ደግሞ ክፉ ንግግርን መተው አለባችሁ። ሰው ያላየውን ሰው ያልተናገረውን ነገር ስለማይወርስ እግዚአብሔር ዝም ሲላችሁ ዝምታውን ከእግዚአብሔር ጋር ለማሳለፊያ ጊዜ ተጠቅማችሁታል። እግዚአብሔር ጸጥ ሲላችሁ ነገራችሁ ያበቃ ሲመስላችሁ ዝምታውን ከእግዚአብሔር ጋር ማሳለፊያ ያርጋችሁታል። አሁንም ልወስዳችሁ እናንተ መልከቷት። የእግዚአብሔርን ዝምታ በእግዚአብሔር ፊት ዕለት ዕለት እንድትቀርብ ጸሎቶቿን እንድታደርግ ህብረቷ እንዲጠብቅ እንዲሁም ደግሞ የአምላኳን በመፈለጓ የወለደችውን ልጅ ተመልከታችኋል። እናንተስ በህይወታችሁ ውስጥ የእግዚአብሔርን ዝምታ በምን እያሳለፋችሁት? የእግዚአብሔርን ዝምታ በምን እያሳለፋችሁት? አይትቶኛል፣ አይረስቶኛል፣ እኔንም አይመለከተኝም፣ ቢመለከተኝ ኖሮ እንደዚህ ሆን ነበር፣ ቢመለከተኝ ኖሮ ትዳር አጣ ነበር፣ ቢመለከተኝ ኖሮ ቤተሰቦቼ ይታመሙ ነበር፣ ቢመለከተኝ ኖሮ ገንዘብ አጣ ነበር፣ ቢመለከተኝ ኖሮ እያላችሁ ያስቀመጣችኋቸውን እያንዳንዱን ነገር ትታችሁ በእግዚአብሔር ዝምታ ውስጥ አብራችሁ እያሳለፋችሁ እግዚአብሔር ዝም ስላላችሁ በሰው ፊት ምስኪን ለመባል ሁሌ እንደተቸገረ ሰው አንገታችሁን እየሰበራችሁ አረማመዳችሁን ይህ ምስኪን ችግርተኛ እየተባላችሁ መኖር ነው የፈለጋችሁት? ወይንስ የእግዚአብሔርን ዝምታ ከእግዚአብሔር ጋር ጊዜ ማጥፊያ ነው ያደረጋችሁት? ዛሬ ቪዲዮ ወደ እናንተ ሲመጣ እግዚአብሔር ከእናንተ ጋር ግንኙነት እንዳለው ነገራችሁ ዝምታው እግዚአብሔር ብዙ አይነት ነገር በህይወታችሁ ውስጥ እንዳሰበ እንድታውቁበት ነው ፈልገው። እህቴ ወንድሜ፣ የእግዚአብሔርን ዝምታ መጠቀም አለባችሁ። ከእግዚአብሔር ጋር ጊዜ ማጥፋት አለባችሁ። መጸለይ አለባችሁ። መጾም አለባችሁ። ከእግዚአብሔር ጋር ህብረታችሁ የበለጠ መጨመር አለባችሁ።
ወይንስ በሰዎች ዘንድ ምስኪን ለመባል አንገታችሁን ሰብራችሁ ሸሚዛችሁን ቆልፋችሁ በጣም ዝቅ ባለ ድምፃችሁ በለሰለሰ ወይንስ በሰዎች ፊት ምስኪን ለመባል የተለያየን ነገር ማድረግ ነው እያሰባችሁ ያላችሁ? ወይንስ ይህንን የእግዚአብሔርን ዝምታ ተጠቅማችሁበት ህይወታችሁ ላይ ትልቅ ግንባታን እየገነባችሁ? ስለዚህ ወዳጄ፣ ስለዚህ እህቴ ዛሬ በህይወታችሁ ውስጥ እግዚአብሔር ዝም ካላችሁ እንኳን አላችሁ። እግዚአብሔር በህይወታችሁ ውስጥ ጸጥ ካላችሁ እንኳን አላችሁ። ህይወታችሁ ሊለወጥ ነው። ግን የሚለወጥበት መንገድ የእግዚአብሔርን መንገድ ስትከተሉ፣ እግዚአብሔርን ዝምታ ስትጠቀሙበት፣ በዝምታ ውስጥ ጽናታችሁን ስታበረቱ፣ እግዚአብሔር ሲዘገይ ነገራችሁን ሊሰራ መቼም እስከዛሬ ስትናገሩት እንደነበረው ከዚህ በኋላ እንደማትሆኑ አምናለሁ። እግዚአብሔር እኔን ዝም ያለኝ ስለማይፈልገኝ ነው። እግዚአብሔር እኔን ጸጥ ያለኝ ልጁ ስላልሆንኩኝ ነው። እግዚአብሔርን ትናንት ተመልክቶ፣ እግዚአብሔርን ትናንት ጎብኝቶ፣ እግዚአብሔርን ትናንት እንደዚህ አድርጎ፣ እግዚአብሔርን ትናንት እንደዚህ አድርጎ እኔን አያየኝም ያላችሁት በህይወታችሁ ውስጥ እግዚአብሔር ምን ማድረግ እንደፈለገ በዚህ ቪዲዮ ውስጥ የተማራችሁ ይመስላል።